ክላሴ ላይ ዋይፋ አለ ግን ኃይል የለውም። ስለዚህ በጣም ተቸግሬያለሁ። ምን ላድርግ ብላችሁ ለጠየቃችሁት ለእናንተ መልስ ነው ማለት ነው። ዋይፋው ኃይሉ እንዲጨምር ከፈለጋችሁ ይህን ቪዲዮ እስከ መጨረሻ ታዩታላችሁ ማለት ነው። ስለዚህ ቤቱን ልክ እንደገባችሁ ከዛ ቤቱን ላይክ አድርጉ፣ ያየዋችሁን ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ማለት ነው ቤተሰብ ሁኑ ማለት ነው። ዛሬ ወደ እናንተ ይዤ የመጣሁት ዋነኛ የሆነው ምንድነው ካላችሁ የዋይፋውን እንዴት አድርጋችሁ ኃይሉን እንዲጨምር እንደምታደርጉና እንዲሁም ደግሞ ላይቭ ላይ ባለፈው የጠየቃችሁን ልጆች ዋትስአፕ ቁልፍ እኛ አናቅም፣ ስለዚህ እባክሽኝ ንገሪ ያላችሁ ልጆች አላችሁ። ለእናንተ ነው ማለት ነው። አብዛኛ ልጆች የዋትስአፕ ቁልፍ ያውቃሉ፣ አብዛኞቹ ደግሞ አያውቁም ማለት ነው። ሁለቱንም ቪዲዮ ይሰራለሁ። ይህንን ቪዲዮውን እያያችሁ ማስተካከል ትችላላችሁ ማለት ነው። ቪዲዮን እስከ መጨረሻ ላይክ አድርጉ፣ ሰብስክራይብ አድርጉ፣ አስተያየቱን ኮሜንት ላይ አስቀምጡ ማለት ነው። ሰላም ለዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በመጀመሪያ ደረጃ ላይ ርዕሱ ላይ እንደተመለከታችሁና እንዲሁም መግቢያ ላይ በሰራሁት ቪዲዮ ላይ እንዳያችሁት እንደሰማችሁት እንዴት አድርገን የዋይፋውን ኃይል መጨመር እንችላለን የሚለውን አሳያችኋለሁ። በመጀመሪያ ደረጃ ላይ የት ነው የምትሄዱት? ፕሌይ ስቶር ላይ ትሄዳላችሁ ማለት ነው። በእኔ ስልክ ላይ ባይዘዌ ሁለቱም አለ። ሁለቱም ስላለ ለእናንተ ለማሳያት ኃይል አጥፋለሁ ማለት ነው። እዚች ጋር ላይ አለ ባይዘዌ። ይሄንን ኮድ አንዴ አውርዳችሁ እየተጠቀማችሁ ከሆነ ጂሜል ላይ ኮድ አይልክም። እኔ ግን ለእናንተ አስረድቼ ይነግራችኋለሁ ማለት ነው። ከዛ በኋላ እችን አጥፋለሁ ማለት ነው። ሁለቱም ጥያቄው እኔ ያው እየተጠቀምኩ ስለነበረ ከዛ ምንድነው የምናደርገው? እናጥፈዋለን ማለት ነው። ከዛ እንደገና አዲስ አድርጌ ለእናንተ ለማሳያት ኃይል ነው ማለት ነው። ምንድነው የምታደርጉት? አንጥፋሉ እኮ ምንድነው? ጠፍተዋል ማለት ነው። ከዛ በኋላ ምንድነው የምታደርጉት? ፕሌይ ስቶር ላይ ትገባላችሁ ማለት ነው። ፕሌይ ስቶር ላይ ገብታችሁ እዚች ጋር ላይ ተጽፏል። ምን ብላችሁ ነው የምትጽፉት? እኔ ጽፌ ያሳያችኋለሁ። ቪኤንፒ ከዛስ አንሊሚትድ ብላችሁ ትጽፋላችሁ ማለት ነው። አንሊሚትድ ብሎ መጥቷል ማለት ነው። ከዛ በኋላ አንሊሚትድ ብሎ ሲመጣ እችን ደግሞ ምን ታደርጉበታላችሁ? ላይ እታች ትሄዳላችሁ። መጀመሪያ ላይ ዋይፋውን እንዴት ኃይል መጨመር የምትጨምሩበትን አፕሊኬሽን ነው እያሳየዋችሁ ያለሁት ማለት ነው በመጀመሪያ ደረጃ ላይ። ከዛ በኋላ እችን ዳውንሎድ ታደርጋላችሁ። ከዛ ልክ እንደ እኔ እንደጻፍኩኝ ከዛ በኋላ ትንሽ ከጻፋችሁ ራሱ ሲስቴሙ ራሱ ሙሉውን ያመጣል ማለት ነው። ከዛ ይህንን ዳውንሎድ እናደርጋለን። ከዛ ስናደርግ ትንሽ ትዕግስት ይጠይቃል ማለት ነው። ከዛ በኋላ ኦፕን እንላለን። ከዛ ይኸው በስልኬ ላይ ወርደዋል ማለት ነው። በመጀመሪያ ደረጃ ላይ ምን እናደርገዋለን? ኢሜል ማለት ነው። እኔ ያው ስለተጠቀምኩት ጂሜል ላይ ኮድ ላይ ሊክ ይችላል እኔ ማለት ነው ኢሜል። ከዛ በኋላ ክሊክ እናደርጋለን። ከዛ በኋላ ምንድነው የሚጠይቀው? እዚች ጋር ላይ ኮድ ትሞሉታላችሁ። ኮዱን የሚያመጣ ምንድነው? እኔ አሁን ይሄንን ቪዲዮ ከመስራቴ በፊት ምናልባት መጀመሪያ ሲስቴሙን ተጠቅሜ ኃይሉን ስለጨመርኩ ሞክሬው ነበረ። ሲሞክርለት ምንድነው ያደረገልኝ? ጂሜል ላይ ለኔ ኮድ ሁለተኛ አላመጣም ማለት ነው። ከዛ ምንድነው እዚች ጋር ላይ ነው የሚታዩት ሜሴጁን የሚያመጣ ማለት ነው። ለምሳሌ እዚች ጋር ላይ ማለት ነው
አያችሁ፣ ይሄ ለኔ ያመጣኝ ማለት ነው። መጀመሪያ የሞላሁት ኮድ ነው ማለት ነው። ጂሜል ላይ ትገቡታላችሁ። ከዛ በኋላ ይሄንን ኮድ ያመጣላችኋል ማለት ነው። ከዛ በኋላ ምንድነው ይሄ እዚች ጋር ላይ ቪፒኤን አንሊሚትድ የሚለው እዚች ጋር ላይ አካውንት የሚለው አለ ማለት ነው። ይሄንን ወስዳችሁ ለምሳሌ እዛች ጋር ላይ ትሞላላችሁ ማለት ነው። እንደ እዛች ጋር ላይ ስትሞሉ ምንድነው እዚች ጋር ጂሜል ላይ ማለት ነው። ጂሜል ላይ ይሄንን ትሞሉታላችሁ። 2878 የኔ አይደለም፣ እናንተ በእናንተ ስልክ ላይ የራሱን የሆነውን ኮድ ይልካል ማለት ነው። ከዛ ያንን የሚልከውን ኮድ ትሞሉታላችሁ ማለት ነው። ከዛ በኋላ ይሄንን አሁን ለምሳሌ እኔ የኔውን አይቀበልም መጀመሪያ ስለሞላሁትና ስለተጠቀምኩት አይልክም፣ ግን ለእናንተ ደግሞ ይልካል ማለት ነው። ወዲያውኑ ነው የሚልከው። ከዛ በኋላ 28 እኔ ቅድም ተጠቅማለሁ 7899 ብዬ እንደዚህ እንትን ላለው። ከዛ በኋላ ትንሽዬ ቁልፍ ያመጣል እዛች ጋር ላይ ማለት ነው። እንደ ሰዓት አይነት ያችን ትከፍቱታላችሁ። ሲስቴሙ ራሱ ይከፍታል ማለት ነው። ከዛ እንደዚህ ያደርጋችሁ መጠቀም ትችላላችሁ። የኔ ቅድም ስላመጣ አይሌክም። ከዛ በመቀጠል ምንድነው የምታደርጉት? ዋትስአፕ ቁልፍ አሳይ ያላችሁት ማለት ነው። ዋትስአፕ ስንደውል አይሰራም። ባይዘው ቴሌግራምም ያለ ቁልፍ አይሰራም። ከዛ ይሄንን ቁልፍ ደግሞ እንደ ቅድሙም ትከፍቱታላችሁ ማለት ነው። እዚች ጋር ላይ ያለ ማለት ነው ጽፋለሁ እዚች ጋር ላይ ከዛ በኋላ ይሄንን ትጽፉታላችሁ። ባይዘው እዛች ጋር ላይ ማለት ነው። ለምሳሌ ለእናንተ ይኸው እዚች ጋር ላይ ያለ ማለት ነው። እንደዚህም ነው እንትን የሚለው ማለት ነው። እችን ያው እኔ ጋር እንትን ነው፣ እናንተ ጋር ደግሞ ይሄንን ጽፋችሁ ቪፒኤን የሚለውን እሱን ጽፋችሁ ከዛ በኋላ ፕሮክሲ ማስተር የሚለውን እናንተ በራሳችሁ ሰዓት ላይ ትከፍታላችሁ፣ ትጽፋላችሁ ፕሌይ ስቶር ላይ። ከዛ በኋላ እንደዚህ ያመጣል ማለት ነው። ከዛ እንደዚህ ኮኔክት ታደርጉታላችሁ ማለት ነው። ስታደርጉ እዚች ጋር ላይ ምን አመጣ? ቁልፍ ያመጣ ማለት ነው። ቁልፍ ምልክት ማለት ነው። እና ይሄንን ቁልፍ ምልክት ካመጣ ምንድነው የምታደርጉት? ያው እየሰራ ነው ማለት ነው። በቴሌግራምም መደዋወል ትችላላችሁ፣ በዋትስአፕም እንዲፈለጋችሁ ተደዋውላችሁ ከምትፈልጉ ሰዎች ጋር ማውራት ትችላላችሁ ማለት ነው። በራሱ ሰዓት ላይ ነው የሚዘጋ። ሹት አድርጋችሁ መውሰድ ትችላላችሁ። ያው እዚች ጋር ላይ ከዛ ምንድነው የምታደርጉት? ይሄን እንዳምዶት አድርጋችሁ ከዛ እንደሚሰራና እንደማይሰራ እዚች ጋር ላይ ቁልፍ ያመጣል። ይሄንን ቁልፍ ሲያመጣ ደግሞ እየሰራ ነው ማለት ነው። እና መደወል ስትፈልጉ ገብታችሁ ኮኔክት ታደርጉታላችሁ፣ ትከፍታላችሁ። እንደከፈተ የምታውቁት በዚች ጋር ላይ ባለው በዚች በቁልፍ ምልክት ነው ማለት ነው። አብራችሁን ስለነበራችሁ በጣም አመሰግናለሁ። ይሄንን ደግሞ ወስዳችሁ ተጠቀሙ ማለት ነው። የኔ ኢንተርኔት በጣም ያስቸግረኝ ነበረ እና ይሄንን ኮድ ከተጠቀምኩ ይሄንን አፕሊኬሽን ቪፒኤን አንሊሚትድ የሚለውን ዳውንሎድ አድርጌ ከተጠቀምኩ ወዲህ የዋይፋይ ችግር የለብኝም ማለት ነው። እናንተም ደግሞ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሜሴጁን የሚያመጣ ቅድም እንደተናገርኩላችሁ እዚች ጋር ላይ ጂሜል ላይ ማለት ነው። እንደዚህ ነው የሚያመጣ ማለት ነው። ሲያመጣ መሙላት ትችላላችሁ። በእኔ ላይ ያለመጣ ቅድም ነው ያመጣ። እዚች ጋር ላይ እንድላካ አለ ማለት ነው፣ እንደሚታዩት ማለት ነው። ከዛ ስልክ እሱን ስለሞላሁት ነው ለኔ እንደገና ያላካ ማለት ነው። ለእናንተ ደግሞ ወዲያውኑ ነው የሚልከው ማለት ነው። እንዲሁም ደግሞ አብራችሁን ስለነበራችሁ አመሰግናለሁ። ላይክ አድርጉ። ለሌሎች ሰዎችም ይጠቅመዋል ብላችሁ ካሰባችሁ ሼር አድርጉ። መልካም ምሽት ይሁንላችሁ።